ሙሽራ እንደምን ሰራሹ ይህን ድንቅ ስራ? ቅድም ልተናገርኩት ነው። ምክንያቱም ይህን ሰው ማግኘት ከባድ ነው። ብዙዎች ጋር ነው የሚውለው። ብዙ ቅድም የኔታ ብለዋል። ከትምህርት ቤትም ከምንም ሳይጎበኝ ከዚህ በሳሊተ ምሕረት ነው። ይሄ ትልቁ ጥበብ የእሷ ይመስለኛል። ሙሽሪት ኢየሩሳሌምና አጨብጭቡላት፣ እግዚአብሔር ይመስገን። እሸት እያማረው ስንቱ ሰው ሲቀር፣ እሸት እያማረው ስንቱ ሰው ሲቀር እንዳለመታደል ነገሩ ሆነና ሙሽራችን ጀሪ አንቺ ግን በላሽው ወቅቱን ጠበቅሽና ነው። ብዙዎቻችን በተለይ በከተማ የምንኖር ሰዎች ወደ ገጠር እሸት ያምረናል። ሁላችን ግን ማግኘት አንችልም። ወጣ ያለ ጎበዝ ሰው ነው እሸት የሚያገኝና ሙሽሪት ጎበዝ ናት። እሸት እያማረው ስንቱ ሰው ሲቀር እንዳለመታደል ነገሩ ሆነና ሙሽራችን ጀሪ አንቺ ግን በላሽው ወቅቱን ጠበቅሽና። እንዲህ ነው ሴት ማለት፣ እንዲህ ነው ጉብዝና። ይህች ናት ሴት ማለት፣ እንዲህ ነው ጉብዝና። ሙሽራው እሸቱ እውነተኛው ዲያቆን ሁልጊዜ የማይቀር ከሰዓታት ከኪዳን ማርያም ሰጠችው ኢየሩሳሌም ነው። ኢየሩሳሌም እውነት እዚህ ጋር መናገር የምፈልገው ነገር እንደ ቀዳሲያኖቹ ወይም እንደኛ እንደ ቅጥረኞቹ ደከመኝ ሰለቸኝ ሳይል ሁልጊዜ በቅዳሴው በአገልግሎቱ በማሌት ቀን ስራው ሰው ደግሞ ሲተኛ እሱ ወደ አገልግሎት ይመጣል። በእውነት ኢየሩሳሌም ድለኛ ሴት ነሽ። እግዚአብሔር አሁን እውነት ዕለት ዕለት እንድታመሰግኙ ይገባሻል። እግዚአብሔር እናመስግኑናል። ሙሽራው እሸቱ እውነተኛው ዲያቆን ሁልጊዜ የማይቀር ከሰዓታት ከኪዳን ማርያም ሰጠችው ኢየሩሳሌምን። አምላክ ለአገልጋዩ ውለታ ይከፍላል። አምላክ ለአገልጋዩ ውለታ ይከፍላል። በተክሊል በቁርባን እንደዚህ ያከብራል። ሙሽራችን ካጨበጨባችሁ ወደ ሙሽራችን እሸት ደስ ይላል ይለያል ከሁሉ። በዚህ ዓለም ሲኖር ታማኝ ነው በቃሉ። ቤተክርስቲያናችን ስንቱ ሲሰለቻት፣ ቤተክርስቲያናችን ስንቱ ሲሰለቻት፣ እሸት ግን ይኖራል እንዳገለግላት። አሁን በቅስና ገና ያገለግላል። አንቺ የአገር ቆንጆ ሙሽራችን ጀሪ። እንግዲህ ያው ቅድም ተናግረ የምታዩት ነው፣ ውሸት አልተናገርኩም። እሱም መልከ መልካም፣ እሷ ትናንትና መቸለት ነው ፎቶውን እያሳየ እንዲህ አይነት ጉብዝና ነበረ እንዲ ያልኩለት ስል ነበር። እና አጨብጭብ ብሎ ጀግና ሰው ነው። አንቺ የአገር ቆንጆ ሙሽራችን ጀሪ ገንዘብሽን ጠቅላላ ህብረት ባንክ ዘርዝሪ ነው። ህብረት ባንክ እሱ የሚሰራው ህብረት ባንክ ስለሆነ ያጠራቀመችውን ይዛ ወደ ህብረት ባንክ ነው። ከዚህ በኋላ የኔታ ተናግረዋል ቅድም። ጉዳዩ ምኑም ዝርዝሩም ሳንቲሙ ምኑም ከሱ ጋር ነው ውይይቱ። እንግዲህ እኛ ዛሬ ብቻ ነው እናስፈልገው። አንቺ የአገር ቆንጆ ሙሽራችን ጀሪ ገንዘብሽን ጠቅላላ ህብረት ባንክ ዘርዝሪ። በንግስት እሌኒ እንግዲህ እሌኒ ታላቅ እህት ናት ተብሏል። በእውነት የእሌኒ እህት መሆኑ በራሱ መታደል ነው። በንግስት እሌኒ መስቀሉ ወጣና ዓለምን ባረከ መድኃኒት ሆነና ይመስገን ፈጣሪ የሁላችን ቤዛ። ቃልዮት ያሰማል። ረጋችሁ አጨብጭቡ አካችሁ። አረ ገንዘብ ቤት ይመስገን ፈጣሪ የሁላችን ቤዛ። ቤዛ ማንኛዋ ናት? እቺ ነው። እስኪ ቤዛ ይችላል። ይመስገን ፈጣሪ የሁላችን ቤዛ፣ ይህን ሁሉ ፍጥረት በደሙ የገዛ የተወለደልን በቤተልሔም። ቤተልሔም ማነሽ? ቤተልሔም እህቴ ናት አለች። የተወለደልን በቤተልሔም የተጠመቀልን በዮርዳኖስ ወንዝ። ዮርዳኖስም አለች እኛን ሊያድን መጣ ማንንም ሳይዝ ከሰርግ ቤት ገባ ችግር ሊያስወግድ። እንግዲህ ኢየሱስ ክርስቶስ ነው ሰርግን የባረከውና ከሰርግ ቤት ገባ
ችግር ሊያስወግድ የጎደለ ሞልቶ በረከትን ያወርድ ይህን ሁሉ ሰርክ ያደረገ እግዚአብሔር ነው። በአምላክ አንደኛይቷ ደግሞ ህሊና ትባላለች ብሎኛል። በአምላክ ህሊና ታስባ የኖረች በዚያው በሰርጉ ቤት ማርያምም ነበረች። እመቤታችን ተሰቅላለች። ነገረ ሥጋዌ የተፈጸመባት ከሀገራት ሁሉ ኢየሩሳሌም ናት። ኢየሩሳሌም ናት። እንግዲህ ነገረ ሥጋዌ መቼም ለእነ የኔታ አይነገርም። ነገረ ሥጋዌ የተፈጸመባት ከሀገራት ሁሉ የእስራኤል ምድር ናት፣ ኢየሩሳሌም ናት። እኔ እናት ይሸልሙ ይመስለኝ ቃለ ሕይወት ያሰማን፣ ቤቢን ያሳድግልን በሉና መስሎን አልዓዛር ብሎ የጠራው የናትናኤል አምላክ እግዚአብሔር ነው። እንግዲህ ሙሽራችን ጀሪ እሸትና ቆንጆ አይታለፍ ብላ እሸትን ያዘችው፣ እሸትን አየችው፣ አይኗን አዘን ብላ ቀስ ብሎ በዛ ነው የሚሄደው ነበር። እሷ በምትሰራበት በር ላይ ነው የሚያልፈውና እሱ ውጭ ሆኖ አላወቀም፣ የዋህ ነው። እሷ ደግሞ ከውስጥ አይቷል፣ በመስተዋት ውስጥ ማለት ነው። ይሄ ትልቅ ጥበብ ነው። ባለሙያ ሴት ናት። እግዚአብሔር ይጠብቅልን በእውነቱ። ሙሽራችን ጀሪ እሸትና ቆንጆ ቅዳሴው ይበቃ ነበር። እሸትና ቆንጆ አይታለፍ ብላ ሙሽራችን ጀሪ እሸትን ያዘችው፣ እሸትን አየችው፣ አይኗን አዘን ብላ። እንግዲህ ቤተልሔም በድጋሚ መታለች። ቤተልሔም ካፌ ቁጭ ብሎ አውርቶ መቼም እንግዲህ ጓደኛሞች የሚነጋገሩት ካፌ ውስጥ ነው ይባላልና ቤተልሔም ፕላዛን ታውቁታላችሁ እናንተ። ቤተልሔም ካፌ ቁጭ ብሎ አውርቶ ጀንጅኖ የልቡን አውጥቶ እሸት ጀሪን ወስዷል። ከዳቦ ቤት ገብቶ ነው በእውነት እናቶቻችን እየመጡ ነው። አራጨምጭ ባካ ወይ አልሸለማችሁ ምን አይነት እንዳለ እንግዲህ ይሄ በእውነት ቤተልሔም ካፌ ቁጭ ብሎ አውርቶ ጀንጅኖ የልቡን አውጥቶ እሸት ጀሪን ወስዷል። ከዳቦ ቤት ገብቶ እንግዲህ እሷ የምትሰራው ዳቦ ቤት ነው። የሚገርማችሁ ሌላ ስራ ነበራት። እሷ አያዋጣኝም ብላ ዳቦ ቤት ከፍታ በዛው ብስኩት አለ፣ ብዙ ጣፋጭ ኬኮች አሉ። ቀስ አለና እሱን ሲቀምስ በዛው የዳቦ ቤት ኃላፊ ሆኖ ቀረ ነው። እንዴት ተዋትም ያጎንሽቶ ረባካ አስታክስልኝ ሰው አላሰራለበሰው ሙሽራችን ጀሪ ትልቅ ሰው ወስደሻል ከቤታችን ገብተሽ። ሙሽራችን ጀሪ ትልቅ ሰው ወስደሻል ከቤታችን ገብተሽ። ሙሽራችን ጀሪ ትልቅ ሰው ወስደሻል ከቤታችን ገብተሽ። ቀስ ብለሽ መተሽ ጎንበስ ብለሽ መተሽ እሸትን ወስደሻል ከቤታችን ገብተሽ ነው። እንግዲህ እሸት ያለበት ቦታ ቀስ ብሎ ተገብቶ የሚወሰደውና እሸት ለሚዜነት ናቲን የመረጠው እሸት ለሚዜነት ናቲን የመረጠው በሌላም አይደለ በድምፅ ብልጫ ነው። በድምፅ ብልጫ ነው። ዝም ብሎ የመረጠው ሰውና ናቲ የኢየሩሳሌምን መንፈሳዊ ጉዞ እንግዲህ ኢየሩሳሌም መንፈሳዊ ጉዞ እሸት አስጎብኝ ነው። ሚዜዎቹን ይዞ ነው። ሚዜዎቹን ይዞ አስጎብኝ ነው። ኢየሩሳሌም መንፈሳዊ ጉዞ አስጎብኝ ነው። እንግዲህ ጌታ እንዳይቆጡ ጨርሻለሁ። ወንድማችን እሸት በደንብ አስተምራት፣ ሁሉንም አደራ። እንግዲህ መምህር ነው፣ እሷ መምህር ናት። ያው መቼም ለሱ ልስጠው ብለን እድሉ አንዴ ተሰጥቶታል፣ ምንም ማድረግ አይቻልም። ለዚህ ወንድማችን እሸት በደንብ አስተምራት፣ ሁሉንም አደራ። ለዚህ ውድ ሚስት ላለች ካንተ ጋራ ሙሽሪት ኢየሩስ ጎበዝ ተማሪ ነች።
ሙሽሪት ኢየሩስ ጎበዝ ተማሪ ናት። ከመምህሩ ቀርባ አሳይመንቷን ሰራች ነው። አሳይመንቷን ሰራች። ይመስገን ፈጣሪ እሸትን የረዳው ይህ ሁሉ የሆነው በኃይለ ማርያም ነው። እንግዲህ የረዳን አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን።
ልናገር ብለዋል። ትፈቅዳላችሁ? እሺ። እኔ ደግሞ አሁን ሙሽራው ነው። እኔ ደግሞ አልፈቀድኩም። እዚህ ላይ አልተግባባንም። እንግዲህ አላችሁ ወደ ቤታችሁ መሰለኝ ጥለው ደህና ዋሉ ብላችሁ ባይሆን ሂዱ እና እሳቸው በጉጉት ነው ድምጻቸው ነው የምንሰማው። እሳቸው እንግዲህ ጆ ባይደን ስንል ነበር ስንቀይ ነበር። ዝም ብለን አይደለም፣ ምክንያት ስላለን ነው። ወደ እነሱ ቃለ መጠይቅ አለ። ወደ እነሱ እንሄዳለን። ቅድም ቅኔ አቅራቢዎቹም ስንክሳር አቅራቢውም ተገናኝተው ዳቦ ቤት ምን ብለዋል? እስቲ እውነቱን ከእነሱ እንስማ አይሻል? አባይ ስሩኝ ግድቡን ነው ብዬ ለካ ግድባችን አንቺ ነሽ ይጁዬ በሰርግ ተገድበዋል። አሁን እንግዲህ አባይ ግድባችን እሷ ናት። ሰርግ እንግዲህ አንተም ተገድበሃል፣ አንቺም የህዳሴው ግድብ ሆነሻል፣ ተገድበዋል። እኔም ገነት ገባሁ፣ አንተም ኢየሩሳሌም። ለካ ዋጋ አለው ጾምና ጸሎትና ጾም ለካ ምስጢር ያለው ጸሎትና ጾም። እንግዲህ ሱባኤ አብረን ነበር የምንገባው። ከዚህ በኋላ ቤቱ ባዶ ነው። እንግዲህ እኛም ሁላችንም የራሳችን ይዘን ሄደናል። እኔም ገነት ገብቻለሁ፣ እሱም ኢየሩሳሌም ነው። ባለቤቴ ገነት ናት ማለት ነው። እዚህ ስራ ላይ ልቀኝ ናት ብዬ ነው ተመቀኛችሁ። እዚህ ስራ ላይ ልቀኝ ብዬ ነው። እሺ ጨርሻለሁ። እስኪ እውነታው ምንድን ነው? የት ነው የተገናኘ? እውነቱም ዳቦ ቤት ነው። እዚህ አካባቢ ብዙ ዳቦ ቤቶች አሉ። እዛ ድረስ ምን አስኬደ? ስንቱን ዛኮራከስ ምንድን ነው? እስኪ አንቺ ጸበል ሲሰጥ ነው ወይስ ደግሞ በየትኛው መንበር ሲቀድስ አይተሽ ነው? አሁን ለተወው ፕሮግራም እኮ በቃ ዝም በሏ እና መጀመሪያ ማንን ላስቀድም? ሙሽሪቱ ወይስ ሙሽራው? ሲናል ታዳላላችሁ ማለት ነው። ይሄ የሙሽራው ቤተሰብ ነው ማለት ነው። አሁን ከዚህ በኋላ ልዩነት የለም።
ቆይ ደግሞ ዘመኑ የሴት ነው። አሁን ሚኒስትሮች ገዢዎች ሴቶች ናቸው። ወደ እሷ ነው የሚሄደው። እስቲ ኢየሩስ እሷን ባሏን ጋብዛለች። መከባበር ከዚሁ ይጀምራል። እሺ አመላልሱኝ እንግዲህ ስታመላልሱኝ ያሳድሩ። እስቲ ወደ ወንድማችን የምናከብርህ የምንወድህ ቲቸር ሙሽራ ዲያቆን ዛሬ ስም ብዙ ነው። እስቲ ትንሽ በለን የት ነው ያገኘሃት ኢየሩስ? ቁጭ በላሻል። እሺ አላሶቻችሁ ቆማችሁ ስለሆነ ወይ ቁጭ አረፋት ነገር ያው እንግዲህ ብዙ ተብሏል። ቀኝውንም አለበስም ብዙ ተብሏል በሊቃውንቱ ኢየሩሳሌም 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 ሲሉ ነው። ያው የተገናኘ ነው ኢየሩሳሌም ሰማያዊት በማለት ነው። ምድራዊ ኢየሩሳሌም አምሳለ ኢየሩሳሌም ቤተክርስቲያን የተገናኘ እሱ ጸበል ሲቀዳ እሷ ስትጠጣ ነው እንግዲህ እዛው የተገናኙት ማለት ነው። እንግዲህ ዲያቆናቱ ወደዛው መሄድ ነው። ጸበል ይዞ በዚህ በሴቶች በኩል ወጥ ለናታ አይደለም። አይ ሄደዋል። እሺ ኢየሩሳሌም እሺ እዛ ጊዜዎች አሉ። እዛ አካባቢ ኢየሩሳሌም መሄድ ነው። ቃሉት ያሰማል። ቤተክርስቲያን አታገናኘችን። እነሱ ብቻ ሳይሆን እኛንም አገናኝታለች። አመስግኑ እግዚአብሔር። ያው ለማሸማቀቅ አይደለም፣ ድምጻቸው እንዲሰሙ ነው። ለመልካቸው ብቻ ሳይሆን የትኛውን ድምጽ ጎርናና ያለው የትኛው ነው በድምጹ ማን የማረከው የሚለውን ድምጽን ለመፈተሽ ያህል ነውና እስቲ እዩ ኢየሩሳሌም ብዙ ነው ስም ዛሬ ሳሌም ጀሩሳሌም ኤፍሬም ብዙ ነው ያሉትና እንግዲህ አንቺ አንድ ላይ ስምሽ ደግሞ ብዙ ነው። እስቲ የት ያገኘሽው? እሺ እንግዲህ እስቲ ከሷ ደግሞ እንሰማለን። ያው እሱ እንዳለው ነው። የተለየ ነገር ነው። ቤተክርስቲያን ውስጥ ነውና በአገልግሎት ጠንካራ ስለሆነ መንፈሳዊ ያላገባችሁ ተክታችሁ አገልግሉ። ይሄው ምርጫው በዚህ በኩል ነው። ለኤፍሬም የቅኔም ሰው አይደለሁም፣ መምህርም አይደለሁም። ጨዋ ነኝ። ጨዋ ያው ቤተክርስቲያን እንግዲህ ታውቃላችሁ በቤተክርስቲያን ትምህርት የሌለው ማለት ነው። እዚህ የወጣሁት ለእሺ በጣም ብዙ ምስጋና ሲመሰገን ስለሰማሁ አያንስበትም፣ እውነት ነው። ግን ከጀርባ ያሉ ሰዎች እንዲመሰገኑ ስለምፈልግ እነዛ ለማንሳት ነው። ብዙ ጊዜ ወጥ ሰሪዋለች ብትመሰገነው ሸቃ ሰሪዋ ትመሰገን እና ሁለት ሰዎች በመካከላችን አሉ። ይቅርታ ከደስታ ብዛት በጣም ስሜታዊ ነው። 10 ልጆችን አፍርተዋል። አልተማሩም፣ እነሱ አይጽፉም፣ አያነቡም። እኛ ግን ሁላችንም አስተምረው ያው ሳሊተ ምሕረት ዝነኛ ነው። የአባቱን ስም ይጠራል። ደግሞ አሜሪካ ሄዶ ደግሞ የኔ ልጆች ላስተማራቸው ወደ ጨርቆስ ተብለው ነው የሚጠሩት፣ አባቴ ማለት ነው። እንግዲህ 10 ልጆችን አፍርተው ሁሉንም አስተምረው እሱ ሳይማር ያው በመካከላችን አሉ። ተወልደ ቂርቆስ ክብሮን ይባላሉ። እናታችን ደግሞ ወይዘሮ ሙየስሚነት ትባላለች። እሺ 6ኛ ልጅ ነው። እኔ መጀመሪያ ልጅ ነኝ። እንግዲህ ሁሉም ዳርሰዋል። እነሱ እንዲመሰገኑ ስለፈለኩ ነው። እግዚአብሔር ይመስገን። እነሱንም አመስግኑልኝ። በጣም ደስ ይላል። ከዛ ውጪ እሺ የሥጋ ወንድሜ ነው። እናንተ ደግሞ መሳይ ወንድሞቹ አባታችሁ አላችሁ። እውነት በጣም ነው ደስ ያለኝ። እግዚአብሔር ያክብርልን። በጣም ዝነኛ እንደሆነ ይኸው አይቻለሁ። እናንተንም እንግዲህ በአገልግሎት ያጽናችሁ፣ እሱንም ወደ እናንተ ደረጃ ከፍ እንዲያደርግልኝ ጸሎቴ ነው። በጸሎታችሁ አስቡት። እኔም ወደ መጣሁበት እንዲመልስ በሰላም እንዲያስገባኝ በጸሎት አስቡት። ሁላችሁ እነዚህ ፕሮግራም የተሳተፋችሁ ያገለገላችሁ የአንድ ሰው ብቻ አይደለም። በየሩም በኩል እሷንም እንግዲህ ሳትቀላቀል ነው ቀድሜ ያወቅኳት። ብዙ ጊዜ እናወራለን በስልክም። በጣም ጥሩ ልጅ ናት። በሽን በጣም ወዳት ናት። ብዙ ጊዜ ያውቃታለሁ። እንግዲህ አልጋ ባልጋ የለም ትዳር እግርና እግር ይጋጫል። አሁን በሩቅ ነበር፣ በቅርብ ናችሁ። እንግዲህ መቻቻል ቃል ነው፣ መረዳዳት ነው። እግዚአብሔር በበረከት በልጅ
እንዲጎብኛችሁ እግዚአብሔር ይስጥልኝ። እኔ ኦባማ መጥቶ ንግግር ያደረገን ይመስለኝ በጣም የሚጣፍጥ አንደበት ነው ያለሁት። አብረው ዋል መሰለኝ ከኦባማ ጋር። እግዚአብሔር ይስጥልን፣ እድሜና ጤና ይስጣችሁ። የእነሱን ደግሞ የኔ ልጆች እንደዚሁ ለመዳር ያብቃችሁ። እኛም አሜሪካ መጥተን ለመስከር ያብቃን። እንመሰክርሎታለን። እኛም እንግዲህ አሜሪካ ደርስ አሜሪካ ቢል አትፈልጉም? አሜሪካ መጥተን እኛም እንመሰክራለን። ምን ነው አትሄድም? ያው መንግስተ ሰማያትን እዛ የአሜሪካን አልፈን ሳይሆን ይቀራል። እንግዲህ የምንገባው በዛው አካባቢ ስለሆነ እንግዲህ ሁሉንም አገናኝቶ በህይወት አቆይቶ እሺን መካከል አዲስ አበባ ላይ አስቀምጦ አባት እናቱን ከዓለም ከተማ ከመራቤቴ እሳቸውን ደግሞ ከአሜሪካ ሁሉንም አቀራርቦ ያገናኘ እግዚአብሔር የተመሰገነ ይሁን። እግዚአብሔር ነው የሚመሰገነው፣ ማንም አይደለምና እንግዲህ እግዚአብሔር ይስጥልን።
ምክሮሙ ለረሲዓን ከዘንተ ሰናያተ ዘገብረ ለከ እግዚአብሔር እስመ ለዓለም ምሕረቱ ለኪና
ወንጌል መጋቢ ሃይማኖት ቀዋሚሃ ለቤተ ክርስቲያን ኮከብ ስርግብ ውስተ ሕዝነ እሳት ዘተሃጽነ በንጽሕም ዘህሙዓን ይነግር ምስጢረ መለኮት ዘመንክረ ኃይለ ሚካኤል ክቡር ሰባኬ ወንጌል መምህረ ሰላም ለአሕዛብ አብርሂ ኢየሩሳሌም ኢየሩሳሌም በጽሐ ብርሃንኪ ደብረ ምጥማቅ በጽሐ ብርሃንኪ መራዊ ሰናይ መራዊ ሰናይ መራዊ ሰናይ መራዊ ሰናይ ወመራቱ ወመራቱ ትመስል ፀሐይ ወመራቱ ወመራቱ ትመስል ፀሐይ ወመራቱ
መቀነት ዘመን ሄዷታል ተቋማ እህቶት አንቺ እግዚአብሔር ሁሉ የሁሉም መቤት ገብርኤል በቃሉ እያጫወታት በጸሎት ተጀምሮ በጸሎት መቋጨት መታሰር ስላለበት አባታችን መጋቤ ቆሞስ አባ አትናቴዎስ ወደ መድረኩ መጡና በጸሎት ዘግናን ጉባኤያችንን ሁላችንም ለጸሎት እንነሳ። አምላካችን ልዑል እግዚአብሔር ለዚህ ሰዓት ለዚህ ዕለት ስላደረሰን ስሙ ለዘላለሙ የተመሰገነ ይሁን። ይህንን ድንቅ ስራ እያሳየን ልዑል እግዚአብሔር ቸርነቱ ብዙ ስለሆነ ለሚታገሱ ልጆቹ የሚያደርገው የማያልቅ ምሕረቱ ብዙ ነውና በእውነት ታውቃላችሁ፣ በዚህ አሁን ባለንበት ክፍለ ዘመን ካህናት፣ ዲያቆናት በጥንት ነበር የሚፈለጉት። አሁን ደግሞ ወደ ነጋዴዎቹ ዝረዋል መሰለኝና ወደ ሌላም በዚህኛው በኩል ያለው አገልግሎት ያለው ጸጋ እጅግ የሚማርክና ሰማያዊ ጸጋ ነውና በእውነት ሊቃውንቱ ሲያቀርቡት የነበረው ስብሐተ እግዚአብሔር ሁላችንም እግዚአብሔርን ስናመሰግን ነው የቆየ ነው። ወንድማችን አውደ ምሕረት ላይ ሳይቆም የሰበካቸው ያስተማራቸው በትዕግስቱ፣ በቻይነቱ፣ በታዛዥነቱ ነው ሁላችንንም እዚህ በተለይ በዚህ በሰዓሊተ ምሕረት የተገናኘ ነው ወንድማችን ነውና ሌሎች ብዙ ፕሮግራሞቻችን ሰርዘን ለዛሬ ያልሆነ ለማን ይሆናል ወንድማችን እችንም አንቆምለትም በማለት በእውነት ወንድሞች እጅግ አክብራችሁታልና እግዚአብሔር ያክብራችሁ። ቅኔም ሲያደርጉ ከነበሩት መካከል ሲዘምሩትም ከነበሩት መካከል
ገና ያልደረሳቸው አሉና እነሱንም እንደዚሁ እግዚአብሔር ለዚህ ማዕረግ ያብቃልን ብላችሁ እግዚአብሔርን አመስግኑላችሁ። እንግዲህ እንደምታውቁት ካህን ጸሎት ነው እንጂ መረጣ አይችልበትም። ፌስቡክም የለበትም፣ ሚዲያም የለበትም፣ ኢንተርኔትም የለበትም። ማርያም አምጪ እያሉ ይጸልያሉ። እንግዲህ እግዚአብሔር የመረጠው ነው የሚሻለው አይደለም? ያው እንደምናየው ነው ማለት ነው። ቅድም እዛ ካፌ ምናምን ሲሉ የነበሩ ለቅኔው ወይም ለግጥሙ ማድመቂያ ነው እንጂ እሱ ካፌ ሳይሆን ሳሊተ ምሕረት ነው ያገኛትና በእውነት እንኳን ደስ ያለ ለማለት እንፈልጋለን። በድጋሚ ይቺ ታቦት በእውነት መስከረም የማንጨርሰው ብዙ ገባሪተ ተአምር ናት። ብዙዎቹን ለወግ ለማዕረግ አድርሳለችና አሁንም ቢሆን እናታችን ቅድስት ድንግል ማርያም ወደ እርሷ እንድንጠጋ ስለረዳችን ስሟ ለዘላለሙ የተመሰገነ ይሁን። በእውነት በቤተ ዶኪማስ ገብታ ያ የነበረው የአዘጋጆቹ የባለሰርጎቹ ሐዘን ወደ ደስታ እንዲቀየር ወይ ውሃ ወደ ወይን እንዲቀየር ያደረገች እመቤት አሁንም በእውነት ወንድማችንን በእውነት እጅግ ደስ እንዳለው ነው ከፊቱ የሚነበበውና ወንድማችንና እህታችን እግዚአብሔር ስላደረገው ነገር ለእግዚአብሔር የሚከፈለው ነገር የለምና ስሙ ምስጉን ይሁን። እንዲሁ ደግሞ ሁላችንም ደስ እንዳለን በልጅ ባርኳቸው ደግሞ ለክርስትና ያገናኘን። አሜን በሉ በደንብ። ዋናው ክርስትና ላይ ነውና ለክርስትና ያገናኘን፣ ለወግ ለማዕረግ ያብቃልን። ልዑል አምላካችን እግዚአብሔር ስላደረግከው ሁሉ ነገር እናመሰግንሃለን። እናታችን እመቤታችን ቅድስት ድንግል ማርያም ሆይ አማላጅነትሽ በረድኤትሽ ልጅሽን ጠብቀሽ ለዚህ ታላቅ ክብር ስላደረስችው እናመሰግንሻለን። ልዑል አምላካችን እግዚአብሔር ሆይ በዚህ ዕለት በዚህ ሰዓት የሚራቡ የሚጠሙ የሚበላ የሚጠጣ መጠለያ ያጡ ወገኖቻችንን በምህረትህ ጎብኝልን። እኛ በደስታ በዚህ ስንመላለስ በሐዘን በለቅሶ በመከራ የሚመላለሱ እህት ወንድሞቻችን ወገኖቻችን አሉና እነሱንም ዘወትር በጸሎታችን አንረሳቸውምና አምላካችን ሆይ በምህረትህ በቸርነትህ ጎብኝልን። ሀገራችን ኢትዮጵያን ጽኑ ሰላም አድርግልን። እርስ በርስ ከመጠፋፋት ከመተላለቅ ሰውረን። አምላካችን ነው እግዚአብሔር ሆይ በጸሎታችሁ አስቡን፣ አትርሱን፣ አስታውሱን ያሉን ሁሉ በምህረትህ በቸርነትህ አስብልን። እነዚህም አገልጋዮችህን በዚህ እንዳከበርካቸው ሁሉ በልጅ እንድትባርካቸው ሁላችንንም ጸጋን እንድታበዛልን አባታችን ሆይ ብለን እንደምንሃለን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያሸባረከ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ባለፈው እንዲምረን በሚመጣው እንዲጠብቀን እንደዚህም እግዝእትነ ማርያም መሐረነ ክርስቶስ በል 12 ጊዜ ሰይጣን ያሸመቀውን መንፈስ ቅዱስ ያወቀውን ኃጢአታችንን ይቅር ብሎ ንስሐችንን እንዲቀበል ከክፉ ሥራ ሁሉ እንዲጠብቀን ማእሰር ኃጢአት ሁሉ እግዚአብሔር ይፍታ። አመሰግናለን። ያው መጨረሻ ላይ ቢሮ ይሰጣል። ያው ከጸሎት በኋላ ያው መምህራኑ ስለሚያውቁ እንዲናገር ፈቅደዋል። የተወሰነ ለማለት ብቻ ነው። ያው እንግዲህ ፕሮግራም እንዲሳካ ከመጀመሪያው ጀምሮ ብዙ ነገር ስታደርጉ የነበራችሁ በተለይም መምህራኖች የስብከተ ወንጌል አገልግሎት ከመጀመሪያው ቀን ጀምራችሁ ገና ሽማግሌ በሚላክበት ሰዓት ሁሉ ከጎን የሆናችሁ በጸሎትም በምክር በማንኛውም ሁኔታ ከኔ ጋር ስለነበራችሁ
እግዚአብሔር ነውና እግዚአብሔር ዋጋውን ይክፈላችሁ ይላል። ከዚህ በመቀጠል ያው ቤተሰቦች ታላቅ ወንድሜ ብዙ ነገር አድርጓል። ያው ሰው ይጀምራል፣ እግዚአብሔር ያስፈጽማል ነው። ይህ ፕሮግራም እንዲሳካ ብዙ ነገሮችን ጥረት አድርጓል። በጸሎትም በገንዘብም እግዚአብሔር በእድሜ የተጠበቀ ይሁን። በሶስተኛ ደረጃ የኢየሩሳሌም ቤተሰቦች እንደ እናቴ የማያት እናታቸውን ከመጀመሪያዋ ቀን ጀምረው ባለው እየመከሩ እየገሰጹ በሁሉ አሁን የጠጣችሁት ጠላም ጠጅም ሁሉንም ነገር ገና ከሁለት ወር በፊት ነው ዝግጅቱ የተጀመረው። ወጥተው ወርደው ደግሞ ለዚህ አድርሰዋልና እግዚአብሔር አምላክ ዋጋችሁን ይክፈላችሁ ይላል። በአራተኛ ደረጃ እዚህ ያለው አገልጋይ ከሌሊት ጀምረው ከ9 ሰዓት ጀምረው መስቀሉን ጥላውን ሁሉንም በማግኘቱ ያው ብዙዎቹ ሌላ ጋር ፕሮግራም ስላላቸው ወጥተው ነው ሁሉንም ነገር ሲያደርጉ በብርዱ ሳይነግራቸው ይህን ሁሉ ስላደረጉ ለእነሱ እግዚአብሔር አምላክ ዋጋችሁን ይክፈላችሁ ይላል። በመጨረሻም ደግሞ አሁን መጨረሻ ላይ ወረብ ያቀረቡልን መምህራችን የኔታ ትዕግስቱ ጥሬን አክብረው ያው ከዚህ ደግሞ ለጊዜው ያው እስከ መጨረሻው ባን ለጊዜው ተቀይረው ብላል። ያው የተቀየሩትን ሌላ ቤተክርስቲያን ቢሆን ያው ብናዝም ጥሬ ተቀብለው ታናሽ ነን ብለው ሳይሆኑ ከጠዋት ጀምሮ ወጥተው አገልግለውናልና ለእሳቸውን በእድሜ የሚያጠብቅልን በሉ። አመሰግናለሁ። እግዚአብሔር አምላክ ይስጥልኝ። እኔ የማስተላልፈው መልእክት ከሁሉም በላይ የእግዚአብሔር ስም መመስገን አለበት ብዬ አስባለሁኝ። የድንግል ማርያም ልጅ እግዚአብሔር ይመስገን ለዚህ ሰዓትና ሌላው ደግሞ እሱ በተናገረው ላይ እንደ ተጨማሪ ማስተላልፈው ለሁላችሁም አክብራችሁ ስለመጣችሁ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን ብዬ አጠቃላይ እግዚአብሔር ይስጥልን። አካሏን አገኘ
የተመረጡበት መልካም ጋብቻ